ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን በዝርዝር እንመለከታለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ሁላችንም ስልክ ተጠቃሚዎች ነን ማለት ነው። ስልካችንን በምንጠቀምበት ሰዓት ዘወትር ስልካችን እንዳይጠለፍ ሁሌም ቢሆን እንሰጋለን ማለት ነው። ስልካችሁ ወይም ተጠልፎ ከሆነ ደግሞ በቀላሉ እንዴት ማስተካከል እንደምንችል እንመለከታለን ማለት ነው። ወደፊትም ስልካችን እንዳይጠለፍ እንዴት መከላከል እንደምንችል በቀላሉ አሳያችኋለሁ ማለት ነው። ስልካችን እንግዲህ ሊጠለፍ የሚችለው አንድ አደገኛ የሆነ አፕሊኬሽን አለ ማለት ነው። እሱን አፕሊኬሽን በዝርዝር የማሳያችሁ ይሆናል ማለት ነው። እሱን አፕሊኬሽን እንግዲህ በምን አይነት መንገድ ተጠቅመው ነው ስልካችንን ሊጠልፉብን የሚችል የሚለውን በዝርዝር እንመለከታለን ማለት ነው። የእናንተ ፎቶግራፍና የእናንተ ምስል እንዲሁም የእናንተ ቪዲዮ አላስፈላጊ ሰዎች ላይ ወይም ሌላ ሰዎች ላይ እየሄደ የምትቸገሩ ከሆነ አሁኑንም ማስተካከል ያለባችሁ መንገድ እነግራችኋለሁ። እንዴት ማስተካከል እንደምንችልም እንመለከታለን ማለት ነው። ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። ስልካችን የሚጠለፍበትን አደገኛ የሆነ አፕሊኬሽን እንመለከታለን ማለት ነው። ስልካችሁ ተጠልፎ ከሆነ በቀላሉ እንዴት ማስተካከል እንደምትችሉ እንመለከታለን። እንዲሁም ስልካችን እንዳይጠለፍ ደግሞ ቅድመ ጥንቃቄ የምናደርግበትንም በዝርዝር እንመለከታለን ማለት ነው። እሱን ለማድረግ ደግሞ ስልካችን ለጭነን ከምንጠቀማቸው አፕሊኬሽኖች መካከል እንፈልጓለን ማለት ነው። እንደዚህ ፈልጋችሁ ስልካችሁ ላይ የምታጡት ከሆነ ግን የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ አንድሮይድ ተጠቃሚ ስለሆነ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ከገባኝ በኋላ እዚህ ሰርች ባሩ ላይ ከሄዱ በኋላ ምን እላለሁ እንግዲህ ጉግል ብላለሁ ማለት ነው። ጉግል ፎቶ ብዬ ስጽፍ እንግዲህ አፕሊኬሽኑ እዚህ ጋር እንደምትመለከቱት ይሄ ነው ማለት ነው። ይሄ አፕሊኬሽን ማለት ነው። ይሄ አፕሊኬሽን እንደዚህ ከመጣልን በኋላ አፕሊኬሽን አንድ ጊዜ እንጫነዋል ማለት ነው። ይሄ አፕሊኬሽን እንደምትመለከቱት በዓለም ላይ እንግዲህ ከ51 ሚሊዮን በላይ 4.5 ኮከብ የሰጠው ነው ማለት ነው። ይሄንን አፕሊኬሽን በዓለም ላይ አውርዶ የሚጠቀሙ ደግሞ 10 ቢሊዮን እና ከዛ በላይ ነው ማለት ነው። አፑ ይሄ ነው። እኔ አውርጄ ስለምጠቀመው እዚህ ጋር ኦፕን ነው የሚል ማለት ነው። እናንተ ጋር አውርዳችሁ ማትጠቀሙት ከሆነ ኢንስቶል ለሚላችሁ ወይም አውርዳችሁ የምትጠቀሙት ከሆነ ደግሞ አፕዴትም ሊላችሁ ይችላል ማለት ነው። ኢንስቶል ወይም አፕዴት አድርጋችሁ ሙሉ ለሙሉ መጠቀም ትችላላችሁ ማለት ነው። እዚህ ካወረዳችሁ በኋላ እንግዲህ ስልካችሁ ላይ ጭናችሁ ከምትጠቀሙት አፕሊኬሽን መካከል ትፈልጉታላችሁ ማለት ነው። ስለዚህ እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫዋል ማለት ነው። አፑ እንደምትመለከቱት እንግዲህ ይሄን ማለት ነው። ይሄንን አፕሊኬሽን ሙሉ ለሙሉ እንዳገኘን እንከፍተዋለን ማለት ነው። አፕሊኬሽኑን በምትከፍቱበት ሰዓት እንግዲህ ስልካችሁ ላይ እየተቀመጡ በርካታ የሆኑ ፎቶዎች፣ በርካታ የሆኑ ቪዲዮዎች፣ በርካታ የሆኑ ምስሎች እዚህ ጋር ላይ ይመጣሉ ማለት ነው። ይሄ አፕሊኬሽን እንግዲህ በዋናነት ተግባሩ ለጥሩ ነገር ነው የምንጠቀምበት ማለት ነው። ይሄ አፕሊኬሽን ወደ ተለያዩ ሰዎች ፎቶግራፍና ምስል እንዲሁ ቪዲዮዎችን እየላከ የምትቸገሩ ከሆነ በቀላሉ እናስተካክላለን አሁን ማለት ነው። ወደፊትም ግን እንዳይላክ ቅድመ ጥንቃቄ ማድረግ ይኖርብናል ማለት ነው። እሱን ለማድረግ እንግዲህ ከዚህ ከታች ላይ እንደምትመለከቱ እንግዲህ ፎቶ ሚላለ፣ ኮሌክሽን ሚላለ፣ ክሬት ሚላለ፣ ሰርች ሚላለ ማለት ነው። እነዚህ ነገሮችን አንነካቸው ማለት ነው። ወዴት ነው የምንሄድ ማለት ነው? ወደዚህ ወደ ላይ አካባቢ እንደምትመለከቱት የፕሮፋይል ምልክት አለች ማለት ነው። እሷን ፕሮፋይል ምልክታችን አንድ ጊዜ እንጫናታለን። ፕሮፋይላችን እንደተጫናቸው እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ወደታችን እንሄድና ፎቶ ሴቲንግስ የሚለን ፈልጋለን ማለት ነው። እኔ ጋር እንግዲህ እዚህ ጋር እንደምትመለከቱት እዚህ ወደታች አካባቢ እንግዲህ ፎቶ ሴቲንግስ ብሎ እዚህ ጋር ተቀምጧል ማለት ነው። ይሄንን ሴቲንግ እንዳገኘው እንግዲህ ፎቶ ሴቲንግ የሚለውን አንድ ጊዜ እጫናለሁ። ፎቶ ሴቲንግስ የሚለው እንደተጫን እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ሼሪንግ የሚል እናገኛለን ማለት ነው። ይሄ አፕሊኬሽን እንግዲህ ሙሉ ለሙሉ በሚባል ደረጃ የኛ የግላችንን ፎቶግራፍ፣ የግላችንን ምስሎችና የግላችንን ቪዲዮችን ወደ ተለያዩ ሰዎች ሼር እያደረገ የሚያደርግበት መንገድ እዚህ ሼር በሚለው ሴቲንግ ነው ማለት ነው። ሼር የሚለው እንዳገኘን እንግዲህ ሼር የሚለውን አንድ ጊዜ እንጫነዋል ማለት ነው። ሼር የሚለው እንደተጫን ደግሞ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል እዚህ ጋር እንደምትመለከቱት ግን ፓርትነር ሼሪንግ የሚል እዚህ ጋር አንድ ሴቲንግ እናገኛለን ማለት ነው። ምንድነው የምናደርግ እንግዲህ ፓርትነር ሼሪንግ የሚለው እንዳገኘን እሱን አንድ ጊዜ እንጫነዋል ማለት ነው። ፓርትነር ሼሪንግ የሚለው እንደተጫነው እንደዚህ ነው የሚመጣልን ማለት ነው። እንደዚህ ከመጣልን በኋላ እንግዲህ እዚህ ጋር ላይ ነው ልናስተካክለውና ልናውቀው የሚገባ ማለት ነው። ከዚህ ከላይ እንደምትመለከቱ እንግዲህ ሼር ፎቶ ዊዝ ዮር ፋይቨር ፐርሰን ይላል ማለት ነው። እዚህ ጋር ምንድነው ፎቶአችንን ሼር የሚያደርጉበት መንገድ ነው ማለት ነው። ወይም ቪዲዮችን ወይም የተለያዩ ምስሎችን ሼር የሚደረግበት ዋነኛው አደገኛው ቦታ እዚህ ጋር ላይ ነው ማለት ነው። ይሄ ሴቲንግ የሚጠቅመው እንግዲህ ምንድነው የኛ የልጆቻችን ወይም የፍቅረኞቻችን ወይም እኛ ልንቆጣጠራቸው የሚገቡ ሰዎች ስልክ ላይ
የተለያዩ ኢሜሎችን ስናስቀምጥ እንግዲህ ስልካቸው ላይ ምን አይነት ምስሎችና ምን አይነት ቪዲዮችን ምን አይነት ፎቶግራፎች እንደሚነሱ ለመቆጣጠር የሚያመች ነው ማለት ነው። የተለያዩ ፎቶግራፎች፣ የተለያዩ ምስሎችና የተለያዩ ቪዲዮችን ወደ ተለያዩ ሰዎች እየላከ የምትቸገሩ ከሆነ በቀላሉ ለማወቅ ወደ ዞርታቻ ካፕ ሸርተት ስታረጉት እንግዲህ ከዚህ ከታች ላይ እንደምትመለከቱት ኢሜል ተቀምጧል ማለት ነው። እዚህ ጋር እንደምትመለከቱት ሼር አስ ብሎ እንግዲህ እዚህ ጋር እንደምትመለከቱት ኢሜል አለ ማለት ነው። በዚህ ኢሜል አማካኝነት እንግዲህ የናንተ ፎቶግራፍ፣ የናንተ ምስል፣ የናንተ ቪዲዮ ወደ ሌላ ሰዎች እየተተላለፈ የምንቸገረው እዚህ ጋር ላይ ማለት ነው። ያ የተቀመጠው ኢሜል የናንተ ካልሆነ በቀላሉ እንግዲህ የናንተ ስልክ ተጠልፏል ማለት ነው። ወይም ማለ በስተቀር የናንተ ስልክ ስለተጠለፈ ወይም ተጠልፎ ሊሆን ስለሚችል የናንተ ፎቶግራፍ፣ የናንተ ምስል፣ የናንተ ቪዲዮዎች ወደ ተለያዩ ሰዎች እየሄደ ልትቸገሩ ስለምትችሉ ሙሉ ለሙሉ ይሄኛውን ኢሜል ቼክ ማድረግ ይኖርባችኋል ማለት ነው። እዚህ ጋር የተቀመጠው ኢሜል ግን የናንተ ከሆነ ሙሉ ለሙሉ በሚባል ደረጃ የናንተ ፎቶግራፍ፣ የናንተ ምስል፣ የናንተ ቪዲዮ የትም ቦታ ስለማይሄድ ልተውትም ትችላላችሁ ማለት ነው። ምክንያቱም የናንተ ስልክ ቢጠፋችሁ በቀላሉ ፎቶግራፎች፣ ቪዲዮዎችና ምስሎች እዚህ ጋር ይህ አፕሊኬሽን እንዲያስቀምጥላችሁ በቀላሉ የምንጠቀምበት ነው ማለት ነው። መጣው ኢሜል ግን የናንተ ካልሆነ በቀላሉ ለመቀየር ሳትነኩ ከዚህ ትወጣላችሁ ማለት ነው። ከዚህ ቀጥታ እንደዚህ እንደወጣችሁ እንግዲህ አፕሊኬሽን ደግማችሁ ትፈልጉታላችሁ ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። አፑ እንደምትመለከቱት እዚህ ጋር ላይ ያለ ማለት ነው። ይሄንን አፕሊኬሽን አንድ ጊዜ እጫነዋለሁ። እሱን በምጫንበት ሰዓት እንግዲህ ወደ ላይ አካባቢ ፕሮፋይል እንደምትመለከቱት እንግዲህ እሱን እዚህ ጋር ላይ የምትመለከቱት ፕሮፋይል አንድ ጊዜ እጫነዋል ማለት ነው። እሱን በምትጫኑበት ሰዓት እንግዲህ እንደዚህ ነው ይመጣላችሁ ማለት ነው። እንደዚህ ከመጣላችሁ እንግዲህ እዚህ አካባቢ እንደምትመለከቱት ስዊች አካውንት የምትላለች ማለት ነው። ከሱ ጎን በጎን እንደምትመለከቱት እንግዲህ እዚህ ጋር ላይ አንድ ቀስታለች ማለት ነው። እሷን ቀስቷን አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት እንግዲህ ስልካችን ላይ ያሉ በርካታ የሆኑ ኢሜሎች ይመጣሉ ማለት ነው። እናንተ ላይ ግን አንድ ኢሜል ብቻ ካለ አንድ ኢሜል ስለሚሆን እሱን ብቻ ነው የምትጫኑት ማለት ነው። ሁለትና ከዛ በላይ ኢሜሎች ካሉ ግን እንደዚህ በዝርዝር ይመጣሉ ማለት ነው። እኔ ጋር ላይ ግን በርካታ የሆነ ኢሜሎች ስላሉ ሙሉ ለሙሉ በሚባል ደረጃ ለኔ የሚሆነውን እመርጣለሁ ማለት ነው። እናንተ ጋር ሁለትና ከዛ በላይ ኢሜሎች ካሉ ሙሉ ለሙሉ በሚባል ደረጃ ያንን ኢሜል አንድ ጊዜ ጫምታላችሁ። ኢሜሉን በምትጫኑበት ሰዓት እንግዲህ እንደዚህ ይጠፋላችሁ ማለት ነው። ሙሉ ለሙሉ በሚባል ደረጃ የናንተ ኢሜል ይስተካከላል ማለት ነው። ስለዚህ ስልካችሁ ተጠልፎ ከሆነ እንግዲህ በቀላሉ በእንደዚህ አይነት መንገድ ማስተካከል ትችላላችሁ። የናንተ ከሆነ ደግሞ እንዳይጠለፍ ሙሉ ለሙሉ ትከላከላላችሁ ማለት ነው። እሱን ቼክ ለማድረግ እንግዲህ እዚህ ጋር እንደምትመለከቱት የፕሮፋይል ምልክት አለ ማለት ነው። ይሄንን ፕሮፋይላችንን አንድ ጊዜ እንጫነዋለን። ፕሮፋይላችንን በምንጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል እዚህ አካባቢ እንደምትመለከቱት ፎቶ ሴቲንግስ የሚል እናገኛለን ማለት ነው። ይሄንን ፎቶ ሴቲንግስ የሚለውን እንዳገኘን ሙሉ ለሙሉ እሱን አንድ ጊዜ እንጫነዋለን። እሱን በምንጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ደግሞ ሼሪንግ የሚል አንድ ሴቲንግ እንፈልግና እዚህ ጋር ስላገኘነው ሼሪንግ የሚለውን አንድ ጊዜ እንጫነዋለን። እሱ እንደተጫነው እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ፓርትነር ሼሪንግ የሚል እንፈልጋለን ማለት ነው። እኔ ጋር እዚህ ጋር እንደምትመለከቱ መጀመሪያው ላይ ፓርትነር ሼሪንግ የሚል አግኝቻለሁ ማለት ነው። እሱ ሴቲንግ እንዳገኘሁት አንድ ጊዜ እጫነዋለሁ ማለት ነው። እሱ እንደተጫኑት እንግዲህ እንደዚህ ነው ይመጣልን ማለት ነው። እንደዚህ ከመጣልን በኋላ ወደዚህ ወርታች አካባቢ ሸርተት ስታረጉት እንግዲህ እዚህ ጋር ላይ እንደምትመለከቱት ምን ይላል ማለት ነው። ሼሪንግ አስ ብሎ እንግዲህ እዚህ ጋር ላይ የተቀየረውን ኢሜል ያስቀምጥላችኋል ማለት ነው። እዚህ ጋር ላይ የተቀመጠው ኢሜል የናንተ ካልሆነ እንግዲህ በቀላሉ ስልካችሁ ተጠልፏል ማለት ነው። የናንተ ፎቶግራፍ ምስል ወደ ተለያዩ ሰዎች እየሄደ ልትቸገሩ ስለምትችሉ በቀላሉ ይሄኛውን ማስተካከል ይኖርባችኋል፣ መቀየር ይኖርባችኋል ማለት ነው። የናንተ ከሆነ ግን ሙሉ ለሙሉ በሚባል ደረጃ ይሄንን መነካካት የለባችሁ ማለት ነው። ሙሉ ለሙሉ በሚባል ደረጃ ከዚህ መውጣት ነው የሚኖርባችሁ ማለት ነው። ስለዚህ እዚህ ጋር የምታገኙት ኢሜል ግን የናንተ ከሆነ መቀየር አይጠበቅባችሁም ማለት ነው። የናንተ ኢሜል ካልሆነ ግን ሙሉ ለሙሉ በሚባል ደረጃ የናንተ ስልክ ስለተጠለፈ ሙሉ ለሙሉ መቀየር ይኖርባችኋል። ወይም የናንተ ፎቶግራፍ፣ የናንተ ቪዲዮ፣ የናንተ ምስል አላስፈላጊ ለሆኑ ሰዎች እየተላለፈ ሊሆን ስለሚችል ሙሉ ለሙሉ በሚባል ደረጃ ማስተካከል ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህንን ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።